ከቻልክ ቺት አታርግ፣ ካረክ ጥፋ ራስህ። ያ ሰው ቺት ሲያደርግ የራሱ ሚስቴክ ነው፣ የራሱ ቾይዝ ነው፣ የራሱ ምርጫ ነው። ለምንድን ነው ይሄንን እምላችሁ? ሰዎች ቺት ካደረጉ በኋላ መጀመሪያ የሚሰጧችሁ ነገር ያንን ቺት የሚያደርጉበትን ወይም ያደረጉበትን ሪዝን ጀስቲፋይ የሚያደርግ የእናንተን ስህተት ነው። ቺት ካደረገችብህ በኋላ ከሰንባዲ ጋር ቺት አደረገችብህ፣ ከዛ በኋላ ሄደህ ከዛኛው ልጅ ጋር ምንም የምትነጋገረው ነገር የለም። ያንተ ንብረት፣ አንተ ባለቤትነት ያለህ፣ አንተ ፈቃድ ያለህ፣ ውሳኔ ያለህ ፍቅረኛህ ላይ ነው። ቪክቲም የሆናችሁ ግን ሪሌሽንሽፕ ውስጥ ታማኝ ሆናችሁ ጥሩ ሰው ሆናችሁ ያላችሁን ነገር ሰጥታችሁ ቺት የተደረገባችሁ ሰዎች ግን እንዴት ሂል ልታደርጉ እንደምትችሉና ነገሩን እንዴት ትሪት ልታደርጉት እንደምትችሉ ላስተምራችሁ እችላለሁ። የዛሬ የምናወራው እሱን ነው። ሰላም ብያለሁ። እንዴት ናችሁ? የስነ ልቦና ባለሙያ አብነት አዩ ነኝ። ይህ ደግሞ ጉልቻ ፖድካስት ነው። እንኳን ወደ ቻናላችን በድጋሚ መጣችሁ። ለዚህ ፖድካስት አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮንም ላይክ በማድረግ መመልከት እንድትጀምሩ ጋብዛችኋለሁ። ዛሬ ከመግቢያው ወይም ከርዕሱም መረዳት እንደምትችሉት የምንነጋገርበት ወይም የምናወራበት ሀሳብ ከቺቲንግ በኋላ ወይም በሪሌሽንሺፕ ላይ ያሉ ሰዎች አንደኛው ከሌላ ሰው ጋር አፌር ከኖሮ በኋላ ግንኙነት ከኖሮ በኋላ ወሲባዊ ግንኙነት ሊሆን ይችላል፣ እንዲሁም ኢሞሽናሊ ቺት ተደርጎባችሁ ሊሆን ይችላል። ከዛ በኋላ እንዴት ነው ነገሮችን ሃንድል ማድረግ ያለባችሁ የሚለውን ሀሳብ ነው የምንነጋገረው። እንደ መግቢያ ያክል ሪሌሽንሺፖች ብዙ አይነት ችግር ያጋጥማቸዋል፣ ግን ደግሞ ቺት ማድረግ መፍትሄ ሆኖ አያውቅም። ስለዚህ ሪሌሽንሺፕ ላይ ያላችሁ ሰዎች ጊዜያችሁን፣ እናንተነታችሁን፣ ሁለንተናችሁን መስዋዕት አድርጋችሁ የምትኖሩበት ሪሌሽንሺፕ እስከሆነ ድረስ ለሪሌሽንሺፓችሁ ታማኝ እንድትሆኑ፣ አብሯችሁ ላለው ሰው ታማኝ እንድትሆኑ እመክራለሁ። ምክንያቱም በሪሌሽንሺፕ ውስጥ ታማኝ አለመሆን ሪሌሽንሺፑን የመግደል ሙከራ ነው። በቃ ልታመልጥ ትችላለህ፣ ግን ደግሞ የተያዝክ ቀን ሪሌሽንሺፑ ሞስት ፕሮባብሊ ያበቃለታልና የትኛውም የፍቅር ግንኙነት ላይ ያላችሁ ሰዎች ቺት እንዳይደረግባችሁ ነው ዊሽ የማደርገው። እናንተም ቺት የምታደርጉበት ሁኔታና ሲቹዌሽን ውስጥ ተገኝታችሁ ስህተትም ቢሆን ውሳኔም ቢሆን እዛ ነገር ላይ እንዳትገኙ ዊሽ አደርግላችኋለሁ። ግን በሪሌሽንሺፕ ውስጥ ሆናችሁ ይሄ ነገር ከተፈጠረ እንደው አንዳንዴ የምንዘጋጀው የሆነ ችግር ቢፈጠር የሆነ ነገር ሀፕን ቢያደርግ እንዴት አንድል ማድረግ አለብን የሚለውን ነገር ማወቅ በጣም አስፈላጊ ነው። ምክንያቱም በሰዓቱ ያ ነገር በሚፈጠርበት ሰዓት ላይ መግቢያና መውጫ ከምታጡ፣ ቀዳዳ ከሚጠባችሁ አንድ ነገር ቀድሞ በእውቀት ደረጃ እንኳን ከታወቀ ከዛ ነገሩ ሀፕን ሲያደርግ አስፈላጊውን ነገር ማድረግ ይቻላል። ስለ መጀመሪያ የሕክምና እርዳታ በማያውቁ ሰዎች መካከል አንድ ሰው ድንገት ፌንት ቢነቅል ወይም ምንድነው ራሱን ቢስት እንዴት አድርገው ሪከቨር እንዲያደርግ እንዴት ወደ ትንፋሹ እንዲመለስ ማድረግ እንደሚችሉ አያውቁም። የመጀመሪያ እርዳታ የተማሩና የሚያውቁ ሰዎች ግን የሚችሉትን ነገር ያደርጋሉ። ስለዚህ በሪሌሽንሺፕ ውስጥም ያላችሁ ሰዎች፣ ሲንግልም የሆናችሁ ሰዎች፣ ኦልሬዲ ቺት ተደርጎባችሁ በዚህ ፕሮሰስ ላይ ያላችሁም ሰዎች ይሄ ቪዲዮ በጣም ይመለከታችኋል ብዬ ነው የማስበው። ስለዚህ አንድ በአንድ ፖይንቶቹን ለማንሳት እንሞክራለን። በአንድም በሌላ መንገድ ሰው ሪሌሽንሺፕ ላይ ቺት ሊያደርግ ይችላል፣ ቺት ሊደረግበት ይችላል። አሁን ቺት የምታደርጉትን ወይም ያደረጋችሁትን ሰዎች ኤክስኪውዝ ለመስጠት ወይም የተሻለ ምክንያት አቅርባችሁ ልክ እንደሆናችሁ የምታስረዱበትን ነገር ምናምን እኔ ማስረዳትም ማስተማርም አልችልም። ቪክቲም የሆናችሁ ግን ሪሌሽንሺፕ ውስጥ ታማኝ ሆናችሁ ጥሩ ሰው ሆናችሁ ያላችሁን ነገር ሰጥታችሁ ቺት የተደረገባችሁ ሰዎች ግን እንዴት ሂል ልታደርጉ እንደምትችሉና ነገሩን እንዴት ትሪት ልታደርጉት እንደምትችሉ ላስተምራችሁ እችላለሁ። የዛሬ የምናወራው እሱን ነው። የመጀመሪያው ነገር ቺት እንደተደረገባችሁ ስታውቁ፣ የመጀመሪያ ነገር ቺት እንደተደረገባችሁ ስታውቁ ብሌሙን ወደ እናንተ ማድረግ ትክክል አይደለም። ለምሳሌ ቺት ያደረገብኝ እኔ ራሴን ስላልጠበቅኩ ይሆን? ምናልባት እኔ እሱ እንደሚያውቃቸው ወይም ቺት እንዳደረገብኝ አይነት ሰዎች ቆንጆ ስላልሆንኩ ይሆን? ጥሩ ሰውነት ስለሌለኝ ይሆን? እንደዚህ ስለሆነ ይሆን? ለራሳችሁ ጥፋቱን መውሰድ ትክክል አይደለም። ያ ሰው ቺት ሲያደርግ የራሱ ሚስቴክ ነው፣ የራሱ ቾይዝ ነው፣ የራሱ ምርጫ ነው። ከእናንተ ጋር ባለው ነገር ደስተኛ ካልሆነ መተው ነው ያለበት እንጂ ቺት ማድረግ አይደለም። ወንድም ከሆንክ ቺት እንዳደረገችብህ ስታቀና ፋይንድ አውት ስታደርግ
ጊዜ ስላልሰጠኋት ነው ወይ ደግሞ እንደ ደስተኛ አላረኳትም ይሁን ወይ ያጎደልኩባት ነገር ይኖር ይሆን ምናምን ብለህ መጀመሪያ ራስን መውቀስ አይደለም መጀመሪያ ያለብህ። ለምንድን ነው ይሄንን እምላችሁ? ሰዎች ቺት ካደረጉ በኋላ መጀመሪያ የሚሰጧችሁ ነገር ያንን ቺት የሚያደርጉበትን ወይም ያደረጉበትን ሪዝን ጀስቲፋይ የሚያደርግ የእናንተን ስህተት ነው። እንዴት ቺት ታደርጋለህ ስትዩ፣ ሲጀመር አንቺ መች ራስሽን ትጠብቂያለሽ? ሲጀመር አንቺ መች እንደዚህ ነው። እናንተ ከዛ ራሳችሁን እንደ ጥፋተኛ መቁጠር ትጀምራላችሁ። ቺት አድርጋብህ ስታበቃ ስትጠይቃት ወይም ኮንፍሮንት ስታደርጋት አትንከባከበኝም፣ ጊዜ አትሰጠኝም፣ እንዲያታረገኝም ይሄ ነገር ቺት ካደረጋችሁ በኋላ ሳይሆን መወራት ያለበት እንደ ችግር ካያችሁት መጀመሪያ ነው። ጊዜ እየሰጠሽ አይደለም፣ ሰው ጊዜ እንዲሰጠሽ ቁጭ አድርገሽ ማናገር ነው። ትሪት እያደረገሽ እየተንከባከበሽ ካልመሰለሽ ለምን እንደሆነ ቁጭ ብለሽ ማውራትና ችግሩን መፍታት ነው። አንተም ብትሆን ራሷን እየጣለች ከመሰለህ ገንዘብ አውጣና ፀጉሯን አሰራት፣ ቀሚስ ግዛላት፣ ማለት ተንከባከባት፣ ጂም እንድትገባ አድርግ። ስለዚህ አብሯችሁ ያለን ሰው ችግርና ስህተት እንኳን ቢኖርበት ያንን የሚያስተካክልበትን መንገድ ማመቻቸት ነው እንጂ ቺት ማድረግ መፍትሄ ስለማይሆን፣ ቺት ስታደርጉ እንደዚህ አይነት ኤክስኪውዝ የምትሰጡ ሰዎች ስላላችሁ ቺት የተደረገባችሁ ሰዎች ይሄንን በፍጹም እንዳትቀበሉ። ኢቭን ስህተት እንዳለ እንኳን ብትረዱ ጀስቲፋይ ያደርገው ኦኬ ቺት ያደረገው ለዚህ ስለሆነ እሱ ትክክል ነው የሚያስብል ነገር ጋር ልትደርሱ አትችሉም ማለት ነው። ስለዚህ የመጀመሪያው ነገር ምንድን ነው? የእናንተ ስህተትና የእናንተ ውሳኔ ሳይሆን ቺት ያደረገው ሰው ውሳኔ ስለሆነ ጥፋቱን ከእናንተ ላይ ታነሳላችሁ። የመጀመሪያው ነገር እሱ ነው። ሁለተኛ ዲቴይል ለማወቅ አትሞክሩ። ኢምፖርታንት አይደለም። አሁን እያወራሁ ያለሁት ሞር ፎከስ አድርጌ በሪሌሽንሺፕ ላይ ላላችሁ ሰዎች ነው። ወደ ትዳር ስንመጣ ዲፍረንት ስቶሪ ሰምሃው አንድ አይነት ነው የሚል አመለካከትና አስተሳሰብ የለኝም፣ ውሳኔዎቻችሁን ጨምሮ ማለት ነው። እዚህ ጋር ሞር የማነሳቸው ነገሮች በፍቅር ግንኙነት ላይ ያሉ ሰዎችን ነው። ዛሬ ቺት ተደርጎብሽ ከዚህ በኋላ አይንህን ላይ አልችልም ወይም አልፈልግም ስትይ ትክክል ነው ብዬ እቀበላለሁ። ወደ ትዳር ስትመጡ ልጆች አሉ፣ የጋራ ንብረቶች አሉ፣ ብዙ ነገሮች አሉ፣ ብዙ ኬዞች ስላሉ ያንን ምናልባት በሌላ ቪዲዮ ሌላ ጊዜ እመጣበታለሁ። ግን አሁን ሪሌሽንሺፕ ላይ የፍቅር ግንኙነት ማለት ወደ ትዳር ይዛችሁ የምትሄዱትን ሰው የምታዩበት የምትጠናኑበት ጊዜ ነው። ስለዚህ በዚህ በፍቅር ግንኙነት ውስጥ ቺት ተደርጎባችሁ የመቆየት ግዴታ አለባችሁ ወይም ደግሞ ኃላፊነት አለባችሁ ብዬ አላስብም ፐርሰናሊ። ከዛ አንጻር ነው እያነሳን የምንሄደው ማለት ነው። ዲቴይል አትጠይቁ የምልበት ምክንያት ኢምፖርታንት አይደለም። ኢንፎርሜሽን ጠቃሚ ሲሆን ብቻ ነው ወደ እናንተ ውስጥ መግባት ያለበት፣ አለዛ አስቸጋሪ ይሆናል። ለምሳሌ ቺት ካደረገብሽ በኋላ ከማን ጋር ሊሆን ይችላል ቺት ያደረገብኝ ብለሽ ኦልሬዲ ማታውቂያትም ከሆነ ቼክ ማድረግ፣ ማን እንደሆነች ለማወቅ መሞከር። እሷ ከኔ ተሽላ ነው ወይ ከኔ የበለጠ ቆንጆ ሆና ነው ወይ እንደዛ ነው እንደዚህ ነው። ቢካዝ እንደዛ ነው የምናስበው አይደል? እንደ ሰው አንድ ሰው ከኛ የተሻለ ነው ብሎ ነው ሌላ ቦታ የሄደው ብለን እናስብና እንጨነቃለን። ራሳችንን ኮሚቴን ውስጥ እንከታለን። ከዛ ያንን ሰው ስናይ ደግሞ ምናልባት ደግሞ እኛ ከምናስበውን በታች ሊሆን ይችላል፣ እኛ ከምንጠብቀው በላይም ሊሆን ይችላል አንዳንድ ጊዜ። ስለዚህ ኢምፖርታንት አይደለም። ይሄንን ብትቀበሉኝ ደስ ይለኛል። አብሮ ቺት ያደረገውን ሰው ማወቅ ለእናንተ የሚሰጣችሁም እረፍት የለም፣ የሚሰጣችሁም ኢነርጂ የለም። ምናልባት እንደው ዳውንግሬድ ነው ያደረገው ከኔ የሚሻል ሰው ጋር አልሄደም ስለዚህ ብሎ እሱ ላይ ለመሳለቅ ወይ ደግሞ እንደው ከኔ የተሻለ ሰው ጋር ነው ሄደው ብሎ ከዛ ለመናደድ ምናምን ካልሆነ በስተቀር ከማጋር ቺት እንዳደረገ ለማወቅ መሞከር፣ ፎቶ ለማግኘት መሞከር፣ አፈላልጋችሁ ያንን ሰው አግኝታችሁ እንደው ማን እንደሆነ አይደንቲፋይ ለማድረግ መሞከር አግባብ ነው የሚል እምነት የለኝም። በሶስተኛ ደረጃ ማድረግ የሌለባችሁ ነገር ፐብሊክሊ ነገሮችን ኢንፎርሜሽኖችን ሼር ማድረግ ነው። ሶሻል ሚዲያ አሁን ሁሉን ነገር ዝም ብሎ የሰፈር ወሬ ምናምን የሚያደርግበት ሲቹዌሽኖችም አሉ። ሰው ሁሉ የተሰማውን ነገር እየመጣ ፖስት ያደርጋል፣ ቪዲዮ ይሰራል፣ ስቶሪ ያደርጋል ምንም እናንተ የምትጠቀሙት ነገር የለም። በዛ ሰዓት ስሜታችሁ ስለሚጎዳና ጥሩ ነገር ላይ ስለማትሆኑ ስቶሪ ብታረጉ ፖስት ብታረጉ ምናምን ሆይ የሚላችሁ አይዟችሁ የሚላችሁ ጎበዝ የሚላችሁ ያችን ክፍተት ደግሞ ተጠቅሞ የሚጀነጀናችሁ ምናምን ሰው ይኖራልና ፋይናሊ እናንተ የምትጠቀሙት ነገር የለም። ቺት ተደርጎብኛል ስትሉ ኦኬ ቪክቲም ነኝ ሰዎች ሊያዝኑልኝ ይችላሉ ምናምን የሚለውን ነገር እንደምታስቡት ሆኖ ሳለ
ያለፈ ታሪክ እንኳን ቢሆን የእናንተ ገመና ነው ዞሮ ዞሮ። ስለዚህ ቺት ተደርጎብኛል፣ ስለዚህ እከሌ እንደዚህ ነው፣ እሱ እንደዚህ አድርጎኛል፣ እንደዚህ ሆኗል እያላችሁ ለሌሎች ሰዎች ማውራት፣ በሶሻል ሚዲያ ፖስት ማድረግ፣ ስቶሪ ማድረግ ምናምን ይሄ ሙቭኦን የምታደርጉበትን ፕሮሰስ ያዘገይባችኋል። ሪዝን ምንድን ነው? ሰው አይረሳም። አሁን ፍቅረኛ ቺት አድርጎብኝ እንደዚህ ሆኖብኝ ምናምን ብለሽ ዛሬ ቪዲዮ ብትሰሪ እኛ የዛሬ 6 ወር የምናስታውሰዋለን፣ የዛሬ ዓመት የምናስታውሰዋለን። ልክ ስትመጪልን የምናውቀው ቺት ተደርጎብሽ ያወራሽውን ወሬ ነው የምናውቀው። ስለዚህ ሌላ ነገር እንኳን ረስተሽ ሙቭኦን አድርገሽ አንቺ ፍቅረኛ ይዘሽ ምናምን አግብተሽ እንኳን ቢሆን ሰው አይረሳውም ያኛውን ነገር ለማለት ፈልጌ ነው። ኢንተርኔት ላይ ያለ ነገር ዲጂታል ፉትፕሪንት የሚጠፋ ነገር አይደለም፣ በቃ ፎሬቨር የሚቀመጥ ነገር ነው። ስለዚህ የሚሰማችሁን ስሜትና የተፈጠረውን ጉዳይ ዝም ብሎ ፐብሊክሊ እንትን ማድረግ ለእናንተም ነገ ለሚኖራችሁ ነገር ጥሩ ስሜት የሚሰጣችሁ አይሆንም ብዬ ነው የማስበው። ሁለተኛ ያነሳሁት ሀሳብ ላይ የሚጨመር ነው። አሁን አራተኛ ላይ የምነግራችሁ ደግሞ ስታክ ማድረግ፣ ፍቅረኛችሁ አብሮ ቺት ያደረገውን ሰው ስታክ ማድረግ። ከሆነች ሴት ጋር ቺት እንዳደረገ ደርሰሽበታል፣ ልጅቷን አውቀሻታል፣ እየገባሽ በፌክ አካውንት እሷን መስደብ፣ ቴክስት ማድረግ፣ ምን ፖሰተች፣ ምን አደረገች፣ ምን ሆነ። ምናልባት ኔክስት ግንኙነቱ ኦልሬዲ ከአንቺ ጋር ተለያይቶ ከእሷ ጋር ሆኖ ሊሆን ይችላል። እየገባሽ ማየት ምናምን የሚጠቅምሽ ነገር የለም፣ አግባብ አይደለም። አይ ቲንክ ወንዶች ጋር ብዙ ጊዜ ይሄ ነገር ሀፕን ያደርጋል የሚል ነገር የለኝም። ዋንስ ቺት ከተደረገ በኋላ ሞር ይሄ ከክብር ጉዳይ ጋር ምናምን ስለሆነ ወንድ ልጅ የሚያገናኘው በቃ ጠፍቶ ነው የሚቀረው የሚመስለኝ፣ ብዙ ጊዜ እንደዛ ነውና ሶስተኛውን አካል ለምሳሌ ከወንዶች ጋር ደግሞ ሳይድ ስንመጣ ቺት ካደረገችብህ በኋላ ከሰምባዲ ጋር ቺት አደረገችብህ፣ ከዛ በኋላ ሄደህ ከዛኛው ልጅ ጋር ምንም የምትነጋገረው ነገር የለም። ያንተ ንብረት፣ አንተ ባለቤትነት ያለህ፣ አንተ ፈቃድ ያለህ፣ ውሳኔ ያለህ ፍቅረኛህ ላይ ነው። እሷ የራሷ ፈቃድና ውሳኔ ያላት ሰው ከአንተ ውጪ ፍቅረኛዋ አንተ እያለህ ከሌላ ሰው ጋር ለመሆን ዲሳይድ ካደረገችና ቺት ካደረገችብህ የሚመለከታት እሷ ነች። የሚመለከተ አንተ ነህ በዚህ ጉዳይ ላይ እንጂ ሶስተኛው ሰው ምንም አይመለከተውም። እንደው የምታውቀው ሰው ከሆነ ጓደኛህ ከሆነ የሁለታችሁን ሪሌሽንሺፕ የሚያውቅ የቅርብ ሰው ዙሪያህ ላይ ያለው ሰው ምናምን ከሆነ ብልግና ስለሆነ ፐርሰናልም ስለምታውቀው ብትነጋገር የሆነ ነገር ብትሆን ምናምን አይ ቶታሊ አንደርስታንድ። ግን ከዛ ውጪ ባለው ነገር ግን ኃላፊነቱን ሙሉ ለሙሉ መውሰድ ያለባት የገዛ ፍቅረኛ ነች። ስለዚህ ሶስተኛው ሰው ጋር ሌላ ታሪክ መፍጠር ምናምን አላስፈላጊ ነው። አንዳንድ ሰው አያውቅም። ለምሳሌ ፍቅረኛ እንዳለው ሳታቅ ተደርባ ለ1 ዓመት ፍቅረኛ የምትሆን ሴት አለች እና አኒቨርሰሪውን ለምናምን አክብረዋል። ከዚያ የሆነ ሳት ፋይንድ አውት ስታደርግ የ4 ዓመት ፍቅረኛ አለው። ስለዚህ አሁን እችን ሴት ሄዳ ፍቅረኛው ብሌም ማድረግ አትችልም። እና አንዳንዴ ሎጂካል መሆን ደግሞ ያስፈልጋል። ያናድዳል፣ ኦፍኮርስ ይጎዳል፣ አንደርስታንድ። ግን ምክንያታዊ መሆን ያስፈልጋል። ዋናውን ኃላፊነት መውሰድ ያለበት የእናንተ ፍቅረኛ ነው፣ ሴትም ብትሆን ወንድም ቢሆን ማለት ነው። ታዲያ ሙቭኦን የማድረጉን ነገር አሁን ብዙ ጊዜ ሪሌሽንሺፕ ላይ ሰዎች ብሬክአፕ ካደረጉ በኋላ ወዲያው ደግሞ ወደ ሌላ ሰው ምናምን ሙቭ የማድረግ ነገር ይኖራቸዋል። ስፔሻሊ ከሴክሹዋል ነገር ጋር ተያይዞ ሲሆን፣ ከቺቲንግ ጋር ምናምን ተያይዞ ሲሆን እሱ እንዲህ ካረገኝ እኔም ማሳየዋለሁ አይነት ነገር፣ እሷ እንዲህ ካረገችኝ እኔም ማሳያታለሁ አይነት ነገር እና በጣም ወደሚያስጠላ የድራማ ሲቹዌሽን እየተቀየረ ሊመጣ ይችላል። ለምሳሌ ቺት ሲያደርግባት እሷ ደግሞ የሚያውቀውን ሰው ወንድሙን፣ ጓደኛውን፣ ሰምባዲ ለሱ ክሎዝ የሆነን ሰው አብራ መተኛት፣ ይሄ የፉክክርና የኮምፒቲሽን ይሆናል። ሰው በኃጢአት አይፎካከርም። ሰው በኃጢአት አይወዳደርም፣ በክፋት አይወዳደርም፣ በጥፋት አይወዳደርም። ስለዚህ ቆም ብላችሁ ማሰብ ያስፈልጋል። እንደዚህ አይነት ነገር ሀፕን አድርጓል። ኦኬ፣ ከዚህ ሪሌሽንሺፕ መውጣትን ያለብኝ፣ መተውን ያለብኝ፣ መቁረጥን ያለብኝ። ኦኬ፣ ከዛ ምንድን ነው ማረገው ነው። ያን ሰው ለማስቀናት መሞከር፣ እሱ ያለበት ቦታ እየሄዳችሁ ድራማ መስራት ምናምን ኢምፖርታንት አይደለም። በቃ ትታህ ሊሆን ይችላል አይደል? ሌላ ሴት ይዘህ እሷ ያለችበት አካባቢ መሄድ ምንም የትልቅ ሰው ስራ ነው ብዬ አላስብም። ስለዚህ ከተለያያችሁ በኋላ ብሬክአፕ ከተደረገ በኋላ በተለይ በቺቲንግ ጉዳይ ከሆነ እንትን ይላል፣ ስሜቱ ያንገበግባል። ኦኬ፣ ግን
ተረጋግታችሁ ነው አንዳንድ ዲሲሽኖችን መወሰን ያለባችሁ። ኢቨን የሚፈልጋችሁ የሚለምናችሁ ከነበራችሁ ፍቅረኛ የሚሻል ብዙ ሰው ሊኖር ይችላል። በቃ እንደውም እንደዚህ ያደርጋለሁ እስከዛሬ ከሱ የተሻለ ሰው ያለ ነው እንደዚህ ሆንኩት፣ ስለዚህ አይ ዊል ዱ ዲስ ምናምን የሚባል ነገር አግባብነት አይኖረውም ብዬ ነው የማስበው። ሌላ አንድ ከኖርማል ላይፍ ሩቲናችሁ ውጪ ተጨማሪ ነገሮች ቺት ተደረገብኝ። አሁን ሴቶች ጋር ነው ብዙ ጊዜ ነገር ሀፕን የሚያደርገው። ቺት ተደረገብኝ፣ ኦኬ፣ ፀጉር መቆረጥ፣ የሆነ መነቀስ፣ የሆነ ነገር ማድረግ፣ ከዚህ በፊት ማታረጉትን ነገር፣ ሱስ ውስጥ መግባት፣ መጠጣት፣ ማምሸት፣ ከተለያዩ ወንዶች ጋር መሆን ምናምን፣ ይሄ የራሳችሁን ላይፍ የሚያበላሽ ነገር ነው። አትጎዱትም ያንን ሰው መርዝ እየጠጣ ሌላ ሰው እንዲሞት ኤክስፔክት ማድረግ የለበትም። ስለዚህ አንድ ሰው ቺት አድርጎባችኋል ማለት ሞስት ፕሮባብሊ አይፈልጋችሁም ማለት ነው አይደል? ስለዚህ ለማይፈልጋችሁ ሰው፣ ለተዋችሁ ሰው እልህ ስትሉ የራሳችሁን ህይወት ዲስትሮይ ማድረግ በምንም አይነት መልኩ ተቀባይነትና አግባብነት የሌለው ነገር ነው ብዬ ነው የማስበው። ስለዚህ በእንደዚህ አይነት ሁኔታ ውስጥ እያለፋችሁ ያላችሁ ሰዎች ይሄ ወርዝለስ የመሆን ዋጋቢስ የመሆን አይነት ስሜት እንዳይሰማችሁ። እኔ 4 ዓመት 5 ዓመት ታምኜለት እንዴት እኔ ላይ ቺት ያደርጋል እንዴት እንደዚህ ይሆናል ብላችሁ ህይወታችሁን እንድትጠሉት ሊያደርጋችሁ አይገባም። ህይወታችሁ ላይ የማይሆን ዲሲሽን ዲሳይድ እንድታደርጉ ሊያደርጋችሁ አይገባም። ስለዚህ ሰው የወደደውንና የፈቀደውን ነገር አድርጎ ሲጨርስ፣ ተዝናንቶ ሲጨርስ፣ አጥፍቶ ሲጨርስ እናንተ ለዛ ጥፋት ዋጋ የምትከፍሉበት ምክንያት አይታየኝም። ቺት አደረገብሽ፣ ኦኬ፣ የራሱ ድክመት ነው፣ የራሱ ውሳኔ ነው፣ የራሱ ዲሲሽን ነው። ከቆጨው የሚቆጨው የራሱ ጥፋት ነው። እሱ ላደረገውና ለሰራው ስህተት ታምነሽ ለኖርሽበት 4 እና 3 ዓመት ሪሌሽንሺፕ ከዛ በኋላ እሱ እንደዛ በማድረጉ ራስሽን የማይሆን አይነት ሰው አድርጎ ቀይሮ መጥፎ ሁኔታ ውስጥ ማስገኘት ትክክል ነው ብዬ አላስብም። ስለዚህ ታማኝ ነበርሽ፣ ታማኝነትሽን ጠብቀሽ መቀጠል ትችያለሽ። አንተም ብትሆን ዋጋ ከፍለህ በነበረበት ሪሌሽንሺፕ ቺት ሲደረገብህ አንተ ታማኝ ከነበርክና ለሪሌሽንሺፑ ጥሩ ሰው ከነበርክ ራስህ ማንነትህን ይዘህ መቀጠል ትችላለህ። በተፈጠረው ነገር ምክንያት መጥፎ ሰው መሆን የለብህም፣ ወይም ከራስህ ማንነትና ፐርሰናሊቲ ውጪ መሆን የለብህም ብዬ ነው የማስበው። ከዚህ ጋር ተያይዞ አንዳንድ የሚነሱ የምትሰሟቸው ቃላቶች አሉ። ጋዝ ላይቲንግ ምናምን ሲባል ሰምታችኋል። ጋዝ ላይት ያደርገኛል ምናምን ሲባል በሲምፕል አማርኛ እያያችሁ አላያችሁም እንደመባል ነው። ፕሩፍ አላችሁ፣ አረጋግጣችኋል። እውነታውን እንድትክዱ የሚያደርግ በትክክል ፕሩፍ ማድረግ የምትችሉትን ስህተትና ሚስቴክ በሆነ አይነት መንገድ ያሳምኗችኋል። በቃ ቺት አርጎብኝ እንዴት እቀጥላለሁ ብለሽ ስታበቂ ቺት ላደረገበት ለሆነ ነገር ሲቹዌሽን እንዲህ ስለሆነ ነው፣ እንዲህ ስላረግሽ ነው፣ አንቺ እንዲህ ስለሆንሽ ነው ምናምን ብሎ ይቅርታ እየጠየቅሽው ራስሽን እንድታገኝ ሊያደርግሽ ይችላል አንዳንድ ሰው። ስለዚህ ጋዝላይት እንድትደረጉ እድል አትስጡ። ቅድም ካልኳችሁ ጋር የሚገናኝ ነው ይሄ። የእናንተ አይደለም በቃ ችግሩ። ስህተት እንኳን ቢኖርባችሁ ብያለሁ። ምን ማለት ነው ስህተት ቢኖርባችሁ ማለት? ኦኬ እንዲህ ስላላደረግሽ ነው ቺት ያደረግኩት ቢል አለማድረግሽን ነግሮች ለማስተካከል ሞክሮ ጥሮ ምናምን ካልተሳካ መተው ነው ሪሌሽንሺፑን እንጂ ቺት ማድረግ እሱን ትክክል አያደርገውም፣ ወይም ሰውየውን አድራጊውን ትክክል አያደርገውም። ስለዚህ የሆነ አይነት ምክንያት ሲሰጣችሁ ነው እየተዝናናው ነበር፣ ጠጥቼ ነበር፣ ሰክሬ ነበረ፣ ስለዚህ በቃ ይቅርታ አድርጊልኝ ምናምን ሲል፣ አሁንም ብያችኋለሁ እኔ ዲሲሽን አይደለም የምሰጣችሁ አድቫይዝ ነው። ስለዚህ እንደዛ ስለሆነ ይቅርታ አታድርጊለት ምናምን አይደለም፣ ልታደርጊለት ትችላለሽ። እኔ ሪሌሽንሺፕ ውስጥ አንዴ ቺት ከተደረገ በኋላ ሪሌሽንሺፑ ጤናማ ይሆናል የሚል እምነት የለኝም። ባክፋየር ሊያደርግ ስለሚችል፣ ለምሳሌ ወንዱ ቺት ካደረገ በኋላ ስለምትወደው ስለምታፈቅረው ይቅርታውን ተቀብላ ምናምን ትሄዳለች፣ ቁስሉ አይድንም፣ ውስጥ ያለ ነገር ነው፣ ሁልጊዜ ጠባሳው አለ። የሆነ ቺት ማድረግ የምትችልበት ኢንቫይሮንመንት ላይ ብትገኝ እሷ ጀስቲፋይ የምታደርገው ዋን ቱ ዋን የምትልበት ሪዝን አለ። እኔም አንድ እሱም አንድ እኩል ነን በቃ። ምክንያቱም እሱ ቺት አድርጎብኛል የሚለው ነገር ውስጧ ስላለ እሷ ለማድረግና ያንን ነገር ለመስበር
ብዙ የሚይዛት የህሊና ዕዳ የለባትም። ሰው ደግሞ ህሊናው ካልያዘው አስቸጋሪ ነው። ታማኝ ለሆነ ሰው ነው የምትጨነቁት ይመስለኛል። ስለዚህ አብዛኛው ሪሌሽንሺፕ ከሆነ ኖት ሜሬጅ ሪሌሽንሺፕ ከሆነ እና ቺት ከተደረገባችሁ መተው ለሁለታችሁም ጥሩ ነው። እኔ ሰው ቺት ካረገ ራሱ ነው ሪሌሽንሺፑን መተው አለበት ብዬ የማስበው። በነገራችን ላይ ቺት ካደረክባት በኋላ በቃ ከእሷ ውጭ ከሌላ ሰው ጋር ኮንክ በኋላ ተፈጸመ ብለህ ከአንቺ ጋር ያለኝ ነገር እዚህ ጋር ያበቃል ነው ማለት ያለብህ ብዬ የማስበው። አንቺን ብትሆኚ እንደዛ። አይ ቲንክ ሞስትሊ ሴቶች ያው ቺት አድርገዋል ማለት ሙቭ ኦን አድርገዋል። ኦልሬዲ ኢሞሽናሊ አታችድ ናቸው እዛ ጋር። በፍቅርም በምንም ጉዳይ አብቅቶልሃል፣ እዚህ አልቆልሃል። ወንድ ልጅ ነው ቺት አድርጎም ስቲል አንቺን ነው የምወደው አንቺን ነው የማፈቅረው ምናምን ሊል ይችላል። እኔ መመክርህ ግን ሪሌሽንሺፕ ከሆነና ቺት ካረግ ራስህ በሰላም ግንኙነቱን ጨርሰህ መለያየት ነው ያለብህ። ምክንያቱም ትጨነቃለህ። ኢቭን ከዛ በኋላ ቺት እንዳረግ ታውቃለህ፣ እምነት እንዳጎደልክ ታውቃለህ። ስለዚህ እሷን ማመን ይከብድሃል። ምክንያቱም እዚህ ጋር 1-0 ሆኗል። በቃ አንተ የሆነ ትልቅ ጥፋት አጥፍታል፣ እሷ ጋር ከህሊናዋ ሊሰረዝ አይችልም ይቅርታ ብታደርግልህም። ስለዚህ መጨቃጨቅ፣ መቆጣጠር ምናምን ትጀምራለህ። ከዛሬ ነገ ምተው ይመስልሃል። ከዛሬ ነገ ቺት ምታረግብህ ይመስልሃል። ያጎደልከው እምነት መልሶ አንተን የሚያስቀጣህ ምናምን ይመስልህና ሪሌሽንሺፑን የተበላሸ ታደርገዋለህ። ስለዚህ ከቻልክ ቺት አታርግ። ካረግ ጠፋ ራስህ በቃ በሰላም እኔ ቺት አድርግ ያለው ያደረጉበት ምክንያት ደግሞ ይሄ ነው እንደዚህ ነው ምናምን በቃ ቻው ነው መሆን ያለበት እንጂ ከዛ ጋዝ ላይት ማድረግ እንዲህ ስለሆነ ነው እንደዛ ስለሆነ ነው ምናምን ነው፣ ሰክሬ ነው ጠጥቼ ነው ተጎድቼ ነው ስሜቴ እንደዚህ ሆኖ ነው። አንዳንድ ሲሊ ሪዝኖች ምናምን ሰማለሁ ሶሻል ሚዲያ ቪዲዮዎች ላይ ቲክቶክ ላይ ምናምን ቺት ያደረግኩት ሙድ ስዊንግ ላይ ሆኜ ነው፣ ፔሪየድ ላይ ሆኜ ነው እንደዚህ ምናምን። ስለዚህ ዶን ብሌም ሚ አይነት ነገር ይላሉ። እና እንደ ቀልድም ቢሆን ሰዎች ቺት ለማድረጋቸው የሆነ ምክንያት ይዞ ሊመጡ ይችላሉ ብዬ ነው ማነሳላቸው ይሄንን። ወደ መጨረሻ አካባቢ ስንመጣ ለሁለቱም ውሳኔ መቸኮል አስፈላጊ አይደለም። ወዲያው ለምሳሌ ቺት ተደረገባችሁ ይቅርታ አድርጌልሃለሁ ትቼልሃለሁ ስትሉ ወዲያው እያደረ ሲሄድ እየቆየ ሲሄድ ሲበላችሁ ውስጣችሁን ምናምን በቃ ሪሌሽንሺፑን እንደገና ችግር ውስጥ ተከቱታላችሁ። ምክንያቱም እርግጠኛ ሆናችሁ ስቴብል በሆነ ማይንድ ስቴብል በሆነ ኢሞሽን አይደለም እዛ ጋር እየወሰናችሁ ያላችሁት። ለመለያየትም ቢሆን አወቅኩኝ ጨረስኩ የሚባል ነገር የለም። እርግጠኛ ሁኑ። አንዳንድ ሰው አሁን የሆነ ነገር ካየ ወይም የሆነ ነገር ያገኘ ከመሰለው ሁሉን ነገር ይዘጋል በአንድ ጊዜ። ልትሳሳቱም ትችላላችሁ ብዬ ነው ሰምታይምስ። ስለዚህ የሆነ ነገር ቺት የመደረግ ሲቹዌሽን ውስጥ ምናምን ስትገኙ ነገሩን ክሊርሊ ማጣራትና ማወቅ ያስፈልጋል። ውሳኔ ጋር ከመሄዳቸው በፊት ይቅርታ ለማድረግም ይቅርታ ላለማድረግና ለመለያየትም ትክክለኛ ጊዜ መውሰድ አስፈላጊ ነው ብዬ ነው የማስበው። ሌላኛው ቺት ሲደረግባችሁ የእናንተ ጥፋት አይደለም ብያለሁ። የእናንተ ጥፋት ስላልሆነና እናንተ ልክ ነኝ ብላችሁ ስለምታስቡ ግን ያንን ሰው በመውቀስ ጊዜያችሁን ማጥፋት የለባችሁም። ለምን? ያንን ሰው መውቀስ ውስጥ ሙቭ ኦን ማድረግ የለም። ያን ሰው መውቀስ ውስጥ ሂል ማድረግ የለም። ጤናማ መሆን የለም። ለምሳሌ የዞራችሁ ለዘመድ አዝማዳችሁ፣ ለጓደኛችሁ፣ ለስራ ባልደረባችሁም ለሁሉም ሰው ኦቨርሼር ማድረግ በቃ እንደዚህ ሁሉን ነገር ማውራት ምናምን ምንም እናንተ ህይወት ላይ የሚጨምረው ነገር የለም። እንደ እፎይ ትላላችሁ ለጊዜው ለሰዓቱ ውስጣችሁ ያለውን ነገር ስላወራችሁ ለሰዎች ሼር ስላረጋችሁ ምናምን ትንሽ ተንፈስ ስትሉ ይሆናል እንጂ ፕራክቲካሊ ይሄ ነው የሚባል ለውጥ የሚያመጣ ነገር አይደለም እናንተ ህይወት ላይ። በተረፈ ህይወትን በትክክለኛው መንገድ መቀጠል ግን አስፈላጊ ነው። ኦኬ አንድ ቀን ተጎድተን ማልቀስ፣ 2 ቀን 3 ቀን 4 ቀን ኢሞሽናችሁ ይረበሻል፣ ስራችሁ ሊረበሽ ይችላል ምናምን። ከዛ በኋላ ግን ወደ ትክክለኛው የሶሻል ህይወታችሁ፣ ወደ ቤተሰብ ህይወታችሁ፣ ወደ ስራ ህይወታችሁ መመለስና ኖርማል ላይፋችሁን መቀጠል ይኖርባችኋል። ይሄንን እምላችሁ ለምንድን ነው ህይወት ይቀጥላል ምናምን የሚለው መፈክር ለመናገር ብቻ ሳይሆን ሪያሊቲው እንደዛ መሆን ስላለበት ነው።
ቺት ተደርጎባቸው እዛው ስታክ አድርገው የቀሩ ሰዎች አሉ። ደግመው ሰው ማመን ማይችሉ፣ ደግመው ሪሌሽንሺፕ፣ ደግመው ትዳር ማያስቡ፣ በቃ በተጎዱበት ጉዳት ለአመታት የሚማቀቁ ሰዎች አሉ። ይሄ አፕሮፕሪየት ነው ብዬ አላስብም። ቺት ያደረገባችሁ ሰውማ የራሱን የሚገርም ህይወት እየኖረ እኮ ነው። እናንተ ከታማኝነታችሁ በተነሳ ከደረሰባችሁ በደል መላቀቅና መዳን አቅቷችሁ ተማቀቃላችሁ፣ መጥፎ ነገር ውስጥ ትገባላችሁ፣ ህይወታችሁ ተበላሽቷል። ቺት ያደረገው ሰው በሸነና እያለ ነው፣ እየተዝናና ነው ያለው። ስለዚህ አግባብነት አለው ብዬ አላስብም። ሁሉም ነገር ላይ በላይፋችን ላይ ሁሉም ነገር ላይ ኢምፓክት መፍጠር፣ ጥሩ ነገር ማድረግ ምናምን የሆነ ነገር ማድረግ የምንችለው መጀመሪያ እኛ ጥሩ ስንሆን ነው፣ እኛ ከራሳችን ጋር ደህና ስንሆን ነው። ራይት። ስለዚህ ቺት የተደረገባቸው ሰዎች ስፔሻሊ ከረንትሊ እዚህ አይነት ሲቹዌሽን ውስጥ ያላችሁ ሰዎች ቴክ ዩር ታይም እና በስነ ስርዓት ሂል ለማድረግ ሞክሩ። በስነ ስርዓት እንድትድኑ ለመስራት ሞክሩ። ከዚህ ሁሉ በተረፈ ከዚህ ሁሉ ጥረትና ከዚህ ሁሉ ነገሮችን ጥሩ የማድረግ ፕሮግረስ በኋላ የምትፈልጉትን ያህል እንደው ለውጥ እንኳን ማታዩ ከሆነ ፕሮፌሽናል ሄልፕ ማግኘት ያስፈልጋችሁ ሊሆን ይችላል። ቴራፒ ላይ የሚሰሩ ሰዎችን ማግኘት ሊያስፈልጋችሁ ይችላል። ከእናንተ የተሻለ የባለሙያ እገዛ ካለ የሆነ አቅጣጫ እያሳዩችሁ ወይም እያሳየናችሁ የተሻለ ለውጥ እንድታመጡና ሂል እንድታደርጉ ልናግዛችሁ እንችላለን። ቅድም ሳወራላችሁ ነበር ይሄ ለነገሮች ትክክለኛውን ጊዜ መስጠትና ታይም ሂልስ ኦልሞስት ኤቭሪቲንግ ይባላል እና ጊዜ ማያድነው ነገር የለም። በእያንዳንዱ ነገር ላይ ጊዜ ከወሰዳችሁ ጥሩ ፕሮግረስ ካደረጋችሁ እየተረሳ ይመጣል፣ ትዝ እስካይላችሁ ድረስ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ነገሮችን ተቀበላችሁ አክሰፕት አድርጋችሁ ከዛ በኋላ ህይወታችሁን ቀጥላችሁ አስተካክላችሁ ነገ ደግሞ የሌላ የተሻለ የፍቅር ግንኙነትና የትዳር ህይወት እንዲኖራችሁ ለማድረግ ራሳችሁ ላይ መስራት ይኖርባችኋል ማለት ነው። አንድ ቺት ከተደረገባቸው በኋላ ወንድ ሁሉ እንደዚህ ነው ምናምን የሚሉ ሰዎች አሉ። ሴት ሁሉ በቃ እባብ ነች ምናምን የሚሉ ወንዶችም አሉ። እናንተ ካላችሁ እናንተ ጥሩ ሰው ከሆናችሁ እንደናንተ አይነት ሚሊየን ሰው አለ እንደማለት ነው። ስለዚህ ተስፋ እንዳትቆርጡ፣ በሪሌሽንሺፕ ላይ ተስፋ እንዳትቆርጡ። በትዳር ላይ ሰዎች የሚወስኑት የራሳቸውን ውሳኔ ነው። ሰዎች የሚያደርጉት የራሳቸውን ፍላጎትና ዲሲሽን ነው፣ ሁል ጊዜ ቾይዛቸውን ነው። ስለዚህ በእነሱ ውሳኔና በእነሱ ቾይዝ ውስጥ ሌሎች ሰዎች በሙሉ እዛ ውስጥ መገኘት አለባቸው ወይም እዛ ውስጥ ናቸው ብለን ማሰብ አግባብ ነው የሚል እምነት የለኝም። ስለዚህ ሪሌሽንሺፓችን በዚህ መልኩ ከተጠናቀቀ አሁን ባወራናቸውና ባስረዷችሁ በነገርኳችሁ መንገድ አፍተር ደ ቺቲንግ ያለውን ፕሮግረስ ትሪት ማድረግና ከዛ የተሻለ ነገር ላይ መገኘት፣ ከዛ ሌላ ሪሌሽንሺፕ፣ ከዛ ሌላ ትዳር ውስጥ የመግባት ነገራችሁን የማሳካት የማስተካከል ከእግዚአብሔር ጋር ነገሮችን ወደ ጥሩ የማስኬድ ነገር ላይ ፎከስ ታደርጋላችሁ ማለት ነው። ለዛሬ ያለን ቪዲዮ ወይም ለዛሬ ያለን የቪዲዮ ሀሳብ ይህንን ይመስላል። አብነት አዩ ነኝ፣ የስነ ልቦና ባለሙያ። በግል ማማከር ወይም ቴራፒ ወይም ካውንስሊንግ የማግኘት ፍላጎት ያላችሁ ሰዎች ስልክ ቁጥር ከስር እናስቀምጥላችኋለን። መደወልና እኛ ጋር ብቅ ማለት ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ቪዲዮን ላይክ አድርጉ። ይመለከተዋል፣ ይጠቅመዋል ለምትሉት ሰው ሼር አድርጉለት። እስከ ቀጣይ ቪዲዮ መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም ነው።